ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታዮች ዛሬ ለየት ባለ ነገር ይዤላችሁ መጥቻለሁኝ። ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለጥንቃቄ ያህል እንድትጠነቀቁ ዘንድ ይህንን ነገር በእኔ ደረሰ በማንም አይድረስ እያልኩኝ ዛሬ ይሄን ነገር ይዤ መጥቻለሁኝ። ይሄ ማለት እንግዲህ የውሃ ማሞቂያ ፔሬዳችን በሚመጣበት ሰዓት ሰውነታችን ላይ ከስር ውሃ ሙቅ ውሃ ይሄንን በመክፈት እንደ ጀሪካን ማለት ነው። ይሄን ክዳን በመክፈት ሙቅ ውሃ ውስጡ ከተን በሆዳችን ላይ እንይዘዋለን ማለት ነው። ከዛን ህመሙ ትንሽ ይቀንስልናል ማለት ነው። ይህን ጨርቁን ደግሞ ፕላስቲኩ እንዳያቃጥለን ጨርቁን በማልበስ ነው የምንጠቀመው ማለት ነው። ከዛ እኔ ጉዶኝላችኋለሁ እዚህ ጋር እንዴት እንደተበጠሰ ተመልከቱት። ይህን እንደዚህ ተቦርድሶ ነው ሙቅ ውሃ ላይ እየፈሰሰብኝ ማለት ነው። እና እግዚአብሔር አትርፎኛል፣ አድኖኛል። ለክፉ ነገር አልዳረገኝም። የጠላት ሀሳብ ብዙ ቢሆንም ግን እግዚአብሔር አሳልፎ ስላልሰጠኝ ለእህቶቼ ግን ለጥንቃቄ ስል ይህንን ለመቅረጽ ተገድጃለሁ ማለት ነው። እኔ ከአንዴም ሁለት ጊዜ ነው፣ ይሄኛው ሁለተኛ ዙር ላይ ነው ማለት ነው። ስለዚህ ምንድነው እሱ ውሃ ሞኩትኝና በመኝታዬ ላይ ማታ ላይ ቀን ስለማይመቸኝ ማታ ላይ ውሃ ሞቄ እዚህ ላይ ከትቼ ባለፈ በቅርብ ጊዜ ማለት ነው እዚህ ላይ ከተትኩትና አምጥቼ ሰውነቴ ላይ ብጃማ ላይ ብሼ ያለው እንጂ በቃ ሰውነቴ ላይ ያስቀመጥኩት ማለት ነው። ከዛን ስገላበጥ በራሱ ጊዜ ሰውነቴን አላገኘኝም። እንደ እግዚአብሔር ቅዱስ ፍቃድና ወደ ጎን ነው ወድቆ የፈነዳው ማለት ነው። ግን እንዳለ አልጋው ፍራሹ እንዳለ የፈላ ውሃ ነው የሆነው። ሰውነቴን ከዚህ በፊት ባደረኩት ነገር ላይ እንደዚህ ፈንድቶብኝ ሰውነቴን አግኝቶታል ማለት ነው። እና ሰውነቴ ተቃጥዬ የተወሰነ ፓርት ተቃጥዬ መድኃኒት በመቀባት የተወሰነ ጊዜ ቆይቶ ቁስል ስለማይጸናብኝ እግዚአብሔር ይመስገን ቶሎ ልድን ችያለሁ። ግን ከአመታት በኋላ በቃ ከዛው ላይ በጣም ነበር የምፈራው ማለት ነው። ከአመታት በኋላ ግን በጣም እኔ ህመም አለብኝ። ፔሬድ በሚመጣበት ሰዓት ላይ ፔሬድ ላይ ሲሆን በጣም ስራ መስራት አልችልም። በጣም ያመኛል። በጣም ኃይለኛ ህመም ስለሚኖርብኝ ትንሽ ይሄንን ነገር በማደርግበት ሰዓት ላይ እረፍት ስለማገኝ ቁርጠቱ ትንሽ ስለሚተወኝ ሰውነቴ ሞቅ ሲለው ቁርጠቱ ትንሽ ሻል ስለሚለኝ ብዬ ይሄንን ድጋሚ ገዝቼ እንደ አዲስ እየፈራሁኝም ቢሆን እንትን ብዬ ዘጋሁት። አስተንፍሼ ለዛውም አስተንፍሼ ነበር የዘጋሁት ማለት ነው። እንግዲህ ተመልከቱት። ውስጡ እንደዚህ ባዶ እስከሚሆን ድረስ እንደዚህ ራሱ ነው በራሱ ጊዜ ፈነዳ ማለት ነው። ስለዚህ እህቶቼ ህመሙ ይሻለናል፣ ቢያመን ይሻለናል። እኔን አይታችሁ ተቀጡ፣ እኔን አይታችሁ ከኔ ተማሩ። እንደኔ እንዳትሆኑ፣ እንደኔ እንዳትጎዱ። ሴት እህቶቼ ልጆችም ትልልቅ አዋቂዎችም ልትሆኑ ትችላላችሁ። ይህን ነገር የምትጠቀሙ ሰዎች በጣም ጥንቃቄ እንድታደርጉ ነው ይህንን ለመቅረጽ የተገደድኩት። እና ስለሚያቃጥል ያው ይሄንን እንደዚህ አርጌ በውስጡ አልብሼ ነው ጨርቁን አልፎ ወጥቶ ነው እንግዲህ እንደዚህ ውሃ ላይ እስከሚፈስ ድረስ የደረሰብኝ ማለት ነው። ስለዚህ እናንተ ጥንቃቄ አድርጉ። እኔ ላይ የደረሰው በእናንተ ላይ በማንም ሰው እንዲደርስ ስለማልፈልግ ይህንን ነገር መጠቀም ቢቻል ብናቆመው በጣም አሪፍ ነው፣ ሴት እህቶች ማለት ነው። ሌሎቻችሁ ሁላችሁም ይህንን ቪዲዮ ሼር እያደረጋችሁ ለማያቅ እንዲሁም ደግሞ ላልደረሰባቸው ሰዎች እንዲደርስላቸው ይህንን ነገር ጥንቃቄ እንዲያደርጉ። ሰውነታቸው ከመጎዳቱ በፊት ከመቃጠላቸው በፊት ይፈነዳል፣ የትኛውም ይሁን ይፈነዳል። ስለዚህ ይህንን ጥንቃቄ እንዲያደርጉ ቪዲዮዬን ሼር በማድረግ ተባበሩ። ምክንያቱም አንድ ሰው ላይ የደረሰ ነገር ሌላ ሰው ላይ እንዳይደርስ ሼር ማድረግ ደግሞ ቅንነትም ነው። ስለዚህ እኔ እንደተጎዳውኝ እህቴ እንድትጎዳ አልፈልግም፣ ሌላኛው ሰው እንዲጎዳ አልፈልግም። እንደዚህ በመኝታ ላይ ሰውነታቸው ላይ ፈንድቶ ያልሆነ ቁስል አካላቸው ላይ በዛ ላይ ስስ አካላችን ላይ ነው የምናስቀምጠው፣ ከወገብ በታች ነው የምንጠቀመው። ስለዚህ ቢያንስ ሰውነታችን የሴት ሰውነታችንን ብልታችንን ቢነካ ውሃው የፈላ ውሃ ስለሆነ
ወደፊት ሌላ አደጋ ነው የሚፈጥርብን ማለት ነው። መቃጠልን ብቻ ሳይሆን ሌላ አደጋ ስለሚፈጥር ብዬ ነው ዛሬ ይሄንን ሼር ለማድረግ የተገደድኩት ማለት ነው። ስለዚህ ሁላችሁም ይሄ ቪዲዮ የደረሳችሁ በሙሉ ማለት ነው ለጓደኞቻችሁ ሼር አድርጉ፣ ጥንቃቄ ይውሰዱ። እንደገና ደግሞ ክዳኑን በምንከድንበት ሰዓት ላይ ውሃ ሞልተን ስንል አየር በጣም ይገባዋል ማለት ነው። አየር በጣም ስለሚገባው ይነፋል። ከዛ ደግሜ ከፍቼው ነበር፣ አስተንፍሼ ነው እንደገና ምከድ ነው። ክዳኑም ደግሞ በኃይለኛው ሲከደን ከዚህ ደግሞ ይፈነዳል። ስለዚህ እንደዚህ ከምንበላሽ ሰውነታችንን ህይወታችንን ከምንነጠቅ ብንጠነቀቅ ይሻላል በማለት ዛሬ ይሄንን ቪዲዮ ልሰራ ተገድጃለሁኝ። እንግዲህ እግዚአብሔር አምላክ ሁላችንን የሚጠብቀን። ሰበብ ምን እንደሚሆንብን አናቅም። እኛ እንደ ሰው እናስባለን፣ እንደ ሰው የሆነ ነገር እንድንበታለን ብለን ነው የምናስበው። ሌላ ተከትሎ አስከትሎ የሚመጣብንን ነገር ስለማናቅ ከእግዚአብሔር በታች ጠባቂ እሱ ነው። እኔን ጠብቆኝ ነው በአሁኑ ዙሪያ ያዳነኝ። እግዚአብሔር አምላክ አድኖኛል፣ ስሙ የተመሰገነ ይሁን። ስለዚህ ለእኔ የደረሰ አምላክ ለሁላችሁም ከእንደዚህ አይነት አደጋ ከእንደዚህ አይነት መጥፎ ነገር ካልታሰበ ነገር እግዚአብሔር ሁላችንን የሚጠብቀን ይሰውረን እያልኩኝ የዛሬን ቪዲዮ በዚህ ላይ ለማቆም እገደዳለሁ። ሁላችሁም የተቻላችሁን ያቅማችሁን ሰብስክራይብ፣ ሼር በማድረግ አበረታቱኝ ቪዲዮ እየለቀኩኝ ስላልሆነ። እናም ደግሞ ጥንቃቄ ውሰዱ። ከእግዚአብሔር በታች ራሳችሁን ጠብቁ። በሰው ሀገር ስንኖር ሰበቡ ምን እንደምንሆን ምንም እንደሚሆንም አናቅም። ስለዚህ ከእግዚአብሔር በታች ሁላችንም ከእግዚአብሔር በታች ራሳችንን ጠብቅ እላለሁኝ። በተረፈ ደግሞ እግዚአብሔር ሁላችንም ይጠብቅን፣ ሀገራችን ሰላም ያደርግልን። አሁን ከሚነገረውና ከሚሰማው ነገር እሱ ጠብቆ ሰውሮ ለሀገራችን ለቤተሰባችን በሰላም ያብቃን እያልኩኝ ወዲሁ እሰናበታችኋለሁ። እሙዬ ነኝ። አመሰግናለሁ።